ይኸውላችሁ በጠላት መንደር ስላንተ የሚደረገው ግብዣ አለ። አንቺ ውጪ ተብለሻል። አንተ ውጣ ተብለሃል። ጉሩ ይሄ ጥሩምባ ሁለት ነገር ይዟል። አንደኛው በሌሊት ላይ ለእስራኤላውያን መንደር በግብፃውያን አካባቢ የሚነፋው ጥሩምባ አንደኛ ምልክቱ ለግብፃውያን የሞት ምልክት ነው። ለእስራኤላውያን ግን የመውጫ ያመናችሁ አላመናችሁ ይሄ የክብር ምልክት ነው። ይሄ የማውጣት ምልክት ነው። ይሄ የእግዚአብሔር ምልክት ነው። እንዴ እኛ ቤት ምንድነው አሁን የተነፋው ጥሩምባ ከእግዚአብሔር ድምፅ ሰምቶ ያስነፋው የእግዚአብሔር ሰው ሙሴ የተናገረው ቃል አሁን ሆኗል። ምሽት ነው። ምን እንሆን ስል እነሱ ሌሊት ድንኳን ይተክላሉ። እስራኤላውያን ሌሊት የእነሱ ወርቅ ይበዛብዛል። ከኔ ጋር የጌታን ቃል አብረን እንመለከታለን። ዘጸአት ምዕራፍ 3 ከቁጥር 19 ያለው ክፍል አብረን እንመለከታለን። እንደዚህ ይላል። በዚህ ክፍል ያለው እግዚአብሔር ቃል ያመነና እጅግ በጣም እምነቱ የላቀ የሆነ ሰው አሜን ብሎ ይቀበልና ሳይነጋ በረከቱ ጋር ይገናኛል። ተዘጋጅታችሁ አሜን ያላችሁ ተከታተሉ። ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብፅ ንጉሥም እንደማይለቀቃቸውም እኔም አውቃለሁ። ቁጥር 20 እኔም እጄን እዘረጋለሁ የማደርግባቸውም ታምራት ሁሉ ግብፅን እመታለሁ፣ ከዚያም በኋላ ይለቀቃቸዋል። ቁጥር 21 ላይ በግብፃውያን ፊት ለዚህ ሕዝብ ሞገስን ይሰጣለሁ። አሜን ይባላል። በግብፃውያን ዘንድ ለዚህ ሕዝብ ሞገስን ይሰጣለሁ። እንዲህ ይሆናል፣ በሄዳችሁ ጊዜ በባዶ እጃቸው አትሄዱም። በሄዳችሁ ጊዜ በባዶ እጃቸውም አትሄዱም። ሰርቴ በባዶ እጅ አትኖርም። ኖሬ በና በባዶ እጅ አትኖርም። እጆቻችሁ ከፍ አድርጉና የባዶ እጅ በሉ። ሳንሴ ዛሬ ይመታል በሉት። ከዚህ በኋላ በሉት በባዶ እጅ አልወጣም በሉት። በእውነት ነው የምላችሁ እግዚአብሔርን ቃል ስናገር ለአንድ ሰው ብቻ አይደለም፣ በዚህ ጉባኤ ሁሉ ላይ እግዚአብሔርን ቃል ተናገር ብሎኛል። በሄዳችሁ ጊዜ በባዶ እጅ አትወጡም። ረፈሉት። ቀኝ እጅን ከፍ አድርግና ተቀበልልኝ። ሳይነጋ የሚፈጽም ነገር ዝም ብለህ ተቀበልልኝ። የመልእክቴ ዋና ሐሳብ በጠላት መንደር ላይ በእግዚአብሔር ቃል ትከብዳል ይላል። አጥብላ ሶነካ አድርግና በጠላት መንደር ላይ በሉ ሳንዘ በእግዚአብሔር ቃል ብቻ ይከብዳል በሉት። ንገረው ዝም ብለህ በጠላቶች መንደር ላይ በሉት በእግዚአብሔር ቃል ብቻ በሉት ይከብዳል በሉት። ላጠብላለው ሰው ዝም ብለህ ዋዜማ ነው ተናገር። ከዚህ በኋላ በአንተ አካባቢ ይከብዳል በለው። ከዚህ በኋላ በመስሪያ ቤቴ ይከብዳለሁ። ከዚህ በኋላ በትምህርት ቤቴ ይከብዳለሁ። እግዚአብሔር ስላለ ብቻ በሉ ሳልሰ ከብቼ ነው የሚገኘው በሉት። ለሚያምን ሰው ብቻ ይሁን። ለሚያምን ሰው ብቻ ይሁን። እኔ ቀለል ማለት ይመቸኛል። ምን ሰው እዛው ተኛ። እኔ ክብደት ወዳለሁ። እኔ እንደ እግዚአብሔር ኃይልና እንደ እግዚአብሔር ቃል ክብደት ወዳለሁ። እግዚአብሔር ስናገር ብቻ ክብደት ከሰማይ ይመጣል። እስራኤላውያን የተጎሳቆሉ እስራኤላውያን ለረጅም ዘመን ጭቃ ቦኪዩ ናቸው። ምንም የተመቸ ስራ የሌሉ ሰዎች ናቸው። እግዚአብሔር በአንድ ነቢይ በሙሴ አማካኝነት ለእስራኤላውያን ከሰማይ ሰርች አድርጎ ያመጣው ቃል እንደዚህ ነው። እንደማይለቀቃቸው ፋርዖንን እግዚአብሔር እኔን አውቃለሁ ብሎኛል። ነገር ግን አንድ ነገር ይዤ መጥቻለሁ አለ። ምንድነው ብሎ እስራኤላውያን ቀኝ ጆሮ ሰጥቶ በሚሰሙበት ሰዓት ሙሴ እንደዚህ አለ፣ እግዚአብሔር ራሱን እጄን እዘረጋለሁ ብሏል። የእግዚአብሔር እጅ ያከብዳል። የእግዚአብሔር እጅ ያሰራል። የእግዚአብሔር እጅ አጋንንት ላይ ይከብዳል። እጄን እዘረጋለሁ አለ። ከዛ ቀጥሎ በግብፅ ምድር ላይ የማደርገው ታምራት ምክንያት እናንተ ሞገስን ታገኛላችሁ። በእስራኤላውያን መካከል የተማረ ረጅም ቦታ የደረሰ ከፍተኛ ሹመት ያለው ሰው የለም። እርግጠኛ ነኝ የለም። እግዚአብሔር ጭቃ በሚመኩ በዕብራውያን ሕዝብ መካከል ቃል ብቻ መጣ። ሙሴ
ያደገበት የኖረበት በግብፅ ከተማ ላይ እንደገና በሞገስ አጠለቅልቆ ወደ ግብፅ ይላካል። ወደ ግብፅ የገባው ሙሴ ምን ልበለው? መጀመሪያ ጥያቄ እግዚአብሔር እንደዛ አለ፣ ምን ልበለው? የኖርኩበት ያደግኩበት የሰራውበት 40 ዓመት ሁሉ የኖርኩበት ከተማ ምን አይነት አዲስ ነገር ይዤ ልሂድ ስል እንደዚህ በለው አለ። ምን ልበለው ስል ያለና የሚኖር አልፋና ኦሜጋ መጀመሪያና መጨረሻ ከዓመታትም በፊት የሚኖር እስከ ዛሬ የሚኖር ነገም የማይሸራሸር የነገሥታት ሁሉ ንጉሥ የኃያላን ሁሉ አምላክ እኔ እግዚአብሔር እስራኤላውያን ከባርነት አስለቅቃለሁ ብሎኛል። ንካርግነስ ዛሬ የሚበቃኝ ነገር አለ በሉት። ባርነት ይበቃል በሉት። አሜን ነው። ከፍ አድርግና ተቀበልልኝ እባክህ። ምንም ከፍ አድርገኝ። ምንም እስካሁን አግኝታል አታል፣ እስካሁን ሰርታል አታል፣ እስካሁን ጨብጣል ለቀሃል። ምንም ታምር ከሌለ እኔ ትንቢት ይዤ መጥቻለሁ። ይሄ ትንቢት ከሀገር ውጭም ላሉ ሰዎች ከሀገር ውስጥም ያሉ ሰዎች ኢትዮጵያውያን ቢሆን ኤርትራውያን ቢሆን አመን ብሎ ለሚቀበለው ሰው ብቻ ላይ የሚሆን ቃል ነው። ከእግዚአብሔር ቃል የተነሳ ነገር ይከብዳል። በደንብ አጥሮሰ ነካርግና ከእግዚአብሔር ቃል የተነሳ በሎት፣ እሱ ስላለ ብቻ በሎት። ይከብዳለሁ ይከብዳለሁ። አሜን አልካይ ወይ? ክብደት የሚወድ ሰው ማን ነው? በጣም ከባድ ነገር ወዳለሁ። በእውነት በጣም ከባድ ነገር ወዳለሁ። ከባድ ነገር ከመሬት ወደ ላይ ለማንሳት እንኳን ዋጋ ያስከፍላል። ከመሬት ወደ ላይ ከፍ ለማድረግም ጉልበታም ሰው ጡንቻም ሰው እንደሚያስፈልግ እግዚአብሔር የተናገረው ቃል የገባ ሰው በሰፈሩ ላይ ዝም ብሎ ይከብዳል። ንግግር ይከብዳል። አረ ይከብዳል። ስትናገር ትከብዳለህ፣ ስትዘመር ትከብዳለህ፣ ስትንቀሳቀስ ትከብዳለህ። በዚህ ጉባኤ መካከል ለ21 ሰው እግዚአብሔር እንደዚህ በል ብሎኛል። ኮቴያቸው ይከብዳል፣ ኮቴያቸው ይከብዳል። አንድ ሰው ከነገር ይከብዳል በሉት። አመናችሁ አላመናችሁ በእናንተ ሕይወት ላይ አንድ ነገር ብቻ ይሆናል። እርሱም ከእግዚአብሔር ኃያልነት የተነሳ ትከብዳል። እግዚአብሔር ያለው ሰው ይከብዳል። እግዚአብሔር የሚሰማ ሰው ይከብዳል። በእግዚአብሔር ቃል የሚወጣ ሰው ይከብዳል። በእግዚአብሔር የሚታመን ሰው ይከብዳል። ቀንም ማታም ቢሆን ማታም ቀን ቢሆን እግዚአብሔር ለእስራኤላውያን የተናገረው ቃል በ24 ሰዓት ሁሉ ተጓዙ ነው አለ። በ24 ሰዓት ምሽት ያቅ ቀን ያቅ እኔ አበራለሁ። ቀንም ደግሞ ፀሐይ እንዳይመታቸው በደመና ይመራለሁ። ማታ እንዳይጨልምባቸው በእሳት አምድ እመራችኋለሁ። ከግብፃውያን መንደር ብቻ ውጡ። ስትወጡ በባዶ እጃችሁ አትወጡም። ጠላቶቻችሁን ትበዘብዛላችሁ። ማን ነው አንድ ሰው እኔ በዚህ ዓመት በሉት በስሜ ላይ በኑሮዬ ላይ በአገልግሎቴ ላይ በትዳሬ ላይ በትምህርቴ ላይ እየሟረተ እየጠነቆለ እያሰራ የቆየ በሉት ሐለቃው ላይ ሐለቃ ሁኜ እወጣለሁ። የቃል ሳይነጋ ይሁንልህ፣ የቃል ሳይነጋ ይሁንልህ። በእውነት በጣም በኃይል እንድሰሙ ፈልጋለሁ። ድምፄ በሚገባበት ቦታ ሁሉ አንድ የእግዚአብሔር ቃል የሚናገረኝ ድምፅ አለው። እግዚአብሔር እንደዚህ በል ብሎኛል። ከዚህ በኋላማ ስላንተ የሆነ ነገር ይነፋል። እንደ ጥሩምባ የሚነፋ ነገር አለው። አቦ ይነፋል። ይኸውልህ እስቲ አንድ ሰው ተብሎ ስልክ አድርግና ለእኔ ዘጻት ሆኗል ብለው ታምናላችሁ? በጠላት መንደር ስላንተ የሚደረገው ግብዣ አለ። አንቺ ውጪ ተብለሻል፣ አንተ ውጣ ተብለሃል። ጉሩ አመናችሁ አላመናችሁ ይሄ የክብር ምልክት ነው። ይሄ የማውጣት ምልክት ነው። ይሄ የእግዚአብሔር ምልክት ነው። ልናገር ወይ? ተሰቃይታል፣ ከዛ መንደር ውጣ። ተጨንቃል፣ ከዛ መንደር ውጣ። አልቅሳል፣ ከዛ መንደር ውጣ። ስራው አልተሳካም፣ ከዛ መንደር ውጣ። አንድ ሰው ዘሎ አሜን ስሉ ይሁንለት።
ሁለት ነገር ይዟል። አንደኛው በሌሊት ላይ ለእስራኤላውያን መንደር በግብፃውያን አካባቢ የሚነፋው ጥሩምባ አንደኛ ምልክቱ ለግብፃውያን የሞት ምልክት ነው። ለእስራኤላውያን ግን የማውጣት የሆነ ምልክት ያሰ መልአክ ይወርዳል። ሀታኮ በቴዴንያ ሮሾዶቦ ሚካራዲያና አንድ ሰው ዝም ብሎ በቃ ይበል። ሶቶ ቫራሻን ትንቢታዊ ቃል ወፍራም ነው፣ አራግፍ ይለኛል። ተናገር ይበቅላል ይለኛል። አንተ ውጅበት ያደርጋል ይለኛል። እጁ ባንቺ ሰፈር መጥቷል። እጁ በኔ ላይ መጥቷል። እጁ በእስራኤል ላይ መጥቷል። እጁ በትዳር ላይ መጥቷል። እጁ በአገልግሎት ላይ መጥቷል። ታምናለህ ወይ? ሳይነጋ የሆነ ጥሩምባ ይነፋል። ይሄ ጥሩምባ መለያ ይባላል። አንተና ጠላት ለዘላለም ላይገናኙ ላትገናኙ ትለያያላችሁ ወይ? ሌሊት ይሄ ጥሩምባ ሲነፋ እስራኤላውያን ለመሄድ ከእንቅልፋቸው ሲነቃ ግብፃውያን ለማባረር ሲነሳ በኩራቸው ሞቷል። እንዴ እኛ ቤት ምንድነው? አሁን የተነፋው ጥሩምባ ከእግዚአብሔር ድምፅ ሰምቶ ያስነፋው የእግዚአብሔር ሰው ሙሴ የተናገረው ቃል አሁን ሆኗል። ምሽት ነው። ምን እንሆን ስል እነሱ ሌሊት ድንኳን ይተክላሉ። እስራኤላውያን ሌሊት የነሱ ወርቅ ይበዛብዛል። በዚህ ዓመት በወላይታ ከተማ ተነብያለሁ። ለረጅም ዓመት እንደቆየው የሆነ ነገር ሊበዛበዝ ነው። ነካርግናሲ በስብሼ ነው የሚወጣው በልል። ቀላል ሰው አይደለም በልል። ከዚህ በኋላ በልል ወርቁም የኔ ነው፣ ብሩም የኔ ነው፣ ሰላሙን የኔ ነው፣ ደስታ የኔ ነው፣ ጉዞ የኔ ነው። ታምናለህ? በእግዚአብሔር ቃል ታምናለህ? በተንኩ ወደ ሰሜን፣ በተንኩ ወደ ምስራቅ። ዘጸአት ከዚህ በፊት አልሳካም ያለው በር ላይ ዘጸአት እያገኘህ እየቆጠርክ አልበቃ ያለው ገንዘብ ላይ ዘጸአት አገብቴ የወለድክ አልመች ያለው ትዳር ላይ ዘጸአት ትላቀቃለህ። ሞገስ አግኝተህ ተሸማቅቄ አይደለም፣ አንገትን ቀርቅረ አፈር ለአፈር እያየክ አይደለም፣ ቀና ብለህ ወይ አለቀስክ ያለ አሁን ቀና ትላለህ። ተሸማቀቅ ያለ በአደባባይ ትስቃለህ። ተጨነቅ ያለ ያንተ ደስታ ተካፋይ ይሆናል። ዞፓዳኬ ከብዱ ተሸዳባህ ፕሊሶድራሃማ ሶኮቦዲያ ፈራሶሎሽ ባህዳና ከዚህ ቃል የተነሳ ሰይጣን ቀኝ እጃቸውና ቀኝ እግራቸው ታስሮ እያዩ ሲሸኙ አይቻል። ሟርተኛው በኔ ጉዳይ እየተወዛገበ እራመዳለሁ። እስካሁን ፊት ሰጥቼ አላውቅም። እስካሁን መልስ ሰጥቼ አላውቅም። እስካሁን ፊት ለፊት ቆሜ አላውቅም። ፈርቼ ሳይሆን ክብደት ይዤ ነው። እጃ ከፍ ያርገው፣ እጅን ከፍ አርገው። አፍ ያጣችሁ፣ መልስ ያጣችሁ፣ የተሸማቀቃችሁ፣ ግራ የተጋባችሁ ቀና። ዘጸአት ጸጋይ ላይ ዘጸአት፣ ዝማሬው ዘጸአት፣ አገልግሎት ዘጸአት፣ ጸሎት ዘጸአት። የሚወጣው 24 ሰዓት ቢዚ ሆኜ ነው የሚወጣው። 24 ሰዓት እስራኤላውያን አንዴ ተለቆ ቀንና ማታ ይጓዛል። ቀንና ማታ እግዚአብሔር ይመግባቸዋል። ቀንና ማታ አካውንታቸው ላይ ብር አይጠፋም። እንካ ባንተ በር ላይ ቃል ላውጣ። ከእግዚአብሔር ቃል ክብደት የተነሳ በሩ እራሱ ይሰበራል። ለአምስት ሰው እንካ። ይሄ ትርጉሙ ውጣ ተብሏል ይላል። እስቲ አንድ ጊዜ ዝም ብላ ተብላው ሰው ነካ አድርግና ውጣ ተብያለሁ። ውጪ ተብለሻል፣ ሂድ ተብለሃል በለው። ሂጂ ተብለሻል። ታምናለህ? ለቤተሰብ ሁሉ አንተ አዲስ መንገድ ነህ። ለዘሬ አዲስ መንገድ ነህ። በፋይናንስ አዲስ መንገድ ነህ። በስራ አዲስ መንገድ ነህ። በሚነዳው መኪና አዲስ መንገድ ነህ። ማንም ያላሰው በእጅ ይግባ። ማንም ያልሰራው በእጅ ይግባ። ማንም
ያልነዳው ሞዴል በእጅ ይግባ። ማንም ያልሰራው ቤት በእጅ ይግባ። አንድ ሰው አሜን። የእስራኤላውያን ሞገስ ምድረ በዳ ላይ እግዚአብሔር ነው የሚመግባቸው፣ ግን ሞገሳቸው ያስቀናል። እኔ እንዴት ቀናለሁ! ይሄን ክፍል ሳነበው እጅግ በጣም አስቀናኝ፣ በእውነት አስቀናኝ። አንተ እግዚአብሔር ቃል ክብደት የሚያምን ሰው በምድረ በዳ ምንም የሌለ ይመስላል፣ ግን ያስቀናል። አንድ ጊዜ ብቻ እስራኤላውያን ነገስታት ማለት የግብፃውያን ነገስታት፣ የግብፃውያን ኃያላን፣ የግብፃውያን ነባሮችና የአስማተኞችና የጠንቋዮችን ብርና ወርቅ በዝብዞ የወጣ ሰው ለ420 ዓመታት ሙሉ በምድረ በዳ ላይ ሲጓዝ ያስቀናል። እግዚአብሔር እኮ ሲያወጣ እንደዛ አለ። ለ40 ቀን ብቻ እንጓዝና ወደ ከነዓን እንገባለን። ስንገባ ኢቡሳውያን፣ ገርገሳውያን፣ አመለቃውያን ሁሉ እንወርሳለን። 8 ነገስታት ፊት እንከብዳለን ብሎ ለ40 ቀን የተባለው ለ420 ዓመታትን ቢያስጎዝም በዛ ዓመታት ሁሉ ይወልዳሉ፣ ይሰፋሉ፣ ይሰራሉ፣ ይሄዳሉ፣ ያስቀናሉ። አሜን ነው። አጠብላሶ ነካርክና ዝም ብለህ ከዚህ በኋላማ ሞገሳም ትሆናለህ በሉ። ከዚህ በኋላ ህይወቴ ሞገሳም ነው። ዝም ብለህ ህይወቴ ከዚህ በኋላ ሞገሳም ነው በሉ። ጩሁና እስቲ ሞገሳም እሆናለሁ በሉት። ለአጠብላሶ ዝም ብለህ ቃልን ተናገር። እግዚአብሔር በሉ ሳንስ እጄን እዘረጋለሁ ብለዋል። ማደርግባቸው በሉ ሳንስ ታምራቶን ሁሉ በሉት በግብፅን እመታለሁ ብሏል። ከእግዚአብሔር ከዚህ በኋላ በለው እስቲ ይለቀቃቸዋል ብሎኛል። እስቲ አሜን ነው ወይ? ያዘው አጠብላሶ ዝም ብለህ ትንቢት ተናገር። 21 ቁጥር ላይ ያለው ቃል ትንቢት ተናገር። በግብፃውያን ፊት በሉሰን ለዚህ ህዝብ ሞገስን እሰጣለሁ። እንዲህ ይሆናል፣ በሄዳችሁ ጊዜ በባዶ እጃቸው አትሄዱም። አልሄድም በባዶ እጄ፣ አልሄድም በባዶ እጄ። እስቲ አንድ ሰው ጮሆ በባዶ እጅ አልሄድም በሉት። አሰቃይተኛል በለው፣ አስጨንቀኛል በሉት፣ ካንተ ንብረት ይዤ እሄዳለሁ በሉት። አሜን ነው ወይ? አሜን ነው ወይ? ጩሁና እስቲ አሜን በሉት። ታምናላችሁ? የእናንተ ክብደት አካባቢ ላይ ይታወቃል። የእናንተ አገልግሎት በአካባቢው ላይ ይከብዳል። በደንብ በና ለማን እንደማወራ አላውቅም። እግዚአብሔር እንደዚህ አለ፣ ከዚህ በኋላማ እግራቸው ተፈታ። አንድ ነገር ልንገራችሁ፣ አንድ ነገር ልንገራችሁ። ከፍ አድርጉ። አንድ ነገር ልንገራችሁ፣ ልንገራችሁ። አሁን ለፊት ያየው ነገር ጭልጥ ጥፍት ስል አስማት አይመስልም? እስራኤላውያን እኮ ሲመሽ 12 ሰዓት ላይ ነበሩ መንደር ላይ፣ ግብፃ መንደር ላይ ገና ከምሽቱ 2 ሰዓትም አሉ፣ 4 ሰዓት ላይም አሉ፣ 5 ሰዓት ላይም አሉ። 6 ሰዓት ሲሆን ግን አንድ ጥሩምባ ተነፋ። ጥሩምባው እስራኤላውያን ብቻ ውጡ ነው። ግብፃውያን አብሮ ደንግጦ ሲወጣ ሁሉ በቤታቸው በኩል ሞቷል። እነሱ በድንጋጤ እነዚያም ደግሞ በጉዞ እያዩ ትጓዛለህ። ተደብቀ ተሸማቀ እንደዚህ ምናምን ሻንጣ ደብቀ አይደለም፣ ፊት ለፊት እሄዳለሁ፣ ፊት ለፊት አገለግላለሁ፣ ፊት ለፊት እሰብካለሁ፣ ፊት ለፊታችሁን አጋንንትን የሚያስጮኸው ፊት ለፊት ስምን እጠራለሁ፣ ፊት ለፊት ጠላትን ክስክስ አደርጋለሁ፣ ፊት ለፊት ፈልጬ እናገራለሁ። እኔ የእግዚአብሔር ነብይ ነኝ። ያንተ ጉዳይ እግዚአብሔር በግድ ሲከፍታየው አጥሎሶ ነካርግና እግዚአብሔር በለው ሳንስ እንደኔ ጠላቴ ጋር አይስማማም። እግዚአብሔር በለው እንደኔ አስማተኛዎች ጋር አይስማማም። አንተማ ለማምራዊ ኑሮ፣ አንተማ ለትምህርት፣ አንተማ ለትዳሪ፣ አንተማ ለአካባቢ ልትሸማገድ ትችላለህ። አንተ ላይ ቃል የተናገረው አምላክ ግን በጠንቋዮች መንደር ላይ አንተን ያከብዳል። ክብደት የሚሰማ ሰው አለ። ከፍ ይህን ቃል አምናችሁ ከተቀበላችሁ እግዚአብሔር ሳይነጋ በእናንተ ጉዳይ ላይ ሳይነጋ ባክ የሚገባ ይቻየው፣ ሳይነጋ አስቦ፣ ሳይነጋ አስተካክሎ፣ ሳይነጋ አሽጎ የሚሰጥ ይቻየው። ይሄ እጅ የእግዚአብሔር እጅ ይባላል። ይሄ እጅ የክዳን እጅ ይባላል። ይሄ እጅ የጠራ የአምላክ እጅ ይባላል። አንድ ጊዜ የእግዚአብሔር እጅ በሉት። አንደኛ በሉት ሞገስን ይሰጠኛል፣ ሁለተኛ ያስጉዘኛል፣ ሶስተኛ እንዲሄድ በሉት የመጨረሻ ምልክት ያደርጋል። ታምናለህ? የሆነ ምልክት በእናንተ አካባቢ ይፈጠራል። ይሄ ምልክት እንደዚህ የሚል ምልክት ነው። ከፍ አድርገህ ይሄ ምልክት ላንተ ይከፈት፣
ለዛኛው ይዘጋ። አንቺ ስሪ ለዛኛው ስራ በር ይዘጋ። አንቺ ኑሪ የኛው ያበሩ ይዘጋ። የሚያምን ሰው ካለ አሜን ስል ይሁን። ላተመነ ኦይዱ ሳቲያታ ቢዘኪዮደ ላተመነ ኦይዱ ሳቲያታ ባጎርደ ሞርከ ባሬ ጎርደት ሰውንተና እስላንከ እንደጋጋዳ ላተመነ ኦይዱ ሳቴ ያጋ ታቢዘኪዮደ ላተመነ ኦይዱ ሳቴ ያጋ ታባ ጎርደ ባይ ኩሽራ ተዋራ ጣጥዲ ሰውንቲን ባኖረስ ይሄ ቋንቋ የሚሰሙ ሰዎች ዝም ብላችሁ በሉት። ታምናለህ? አትሄድም የሚል ሁሉ እጁና እግሩን ያጥፋል። ይህ ዓመቱ ሳይዘጋ ለጠላት አንድ የበስራ እሰጣለሁ። ቁጭ በል፣ እንዳትንቀሳቀስ፣ አትንካብኝ፣ አትከታተለኝ። ዘጋው። አትስራ አንተ፣ አትሂድ አንተ፣ አትንካ አንተ። ከትዳሬ አትድረሰኝ፣ ከስራዬ አትድረሰኝ፣ ከኑሮ አትድረሰኝ። የተናደደና በቀል ቅባት ያለው ሰው አሜን ይበል። እግዚአብሔር አሁን ጉዞ የእስራኤል ነውና የእናንተ አሁን ይብቃ። አትከታተል፣ አትንካቸው፣ አትምታቸው። ኃይሌ ሁሉ መትቼዋለሁ። እባክህ የሆነ ሰው መንደር ላይ ማስጠንቀቅ ኤላፋኑ የሚታይ እሳት ወርዷል። ዘ ፋይር ኦፍ ናይት። ይሄ የእግዚአብሔር እሳት ምሽት። ዘ ፋይር ኦፍ ናይት፣ ዘ ፋይር ኦፍ ዘጸአት። በጌታ የሚያወጣ እሳት ወርዷል። የሚሾም እሳት ወርዷል። የሚያስቀጥ አንድ ሰው ከኔ ጋር ፋይር በሉት። ፋይር ፋይር፣ ዘ ፋይር ኦፍ ጋድ፣ ዘ ፋይር ኦፍ ጂሰስ፣ ዘ ፋይር ኦፍ ሎርድ። ጩና ማን ወይ ጠልቃ ትገባ። እኔን የሚመራ የእግዚአብሔር እሳት ነው። አትንካብ። እኔ በእግዚአብሔር ድምፅ ነው። አንተን እኔ ጋር አትድረስብኝ። እኔ የእግዚአብሔር ድምፅ ነው የምሰማው። አንተን ወስደህ ካልግና የእግዚአብሔር እሳት በሉት። እኔን ይመራኛል። አሜን አሜን። የእግዚአብሔር እሳት ከእስራኤላውያን ፊት ለፊት የነበረው እሳት ነው። እግዚአብሔር በእሳት አምድ ይመራቸው ነበረ። ጦቆ ቲኩሻ ወይ ለማንዳራይ ኤጣና ኤታማንዳራይ ጡማና የጌታናራ አይባስዲ ሀቆንቃ ኢትዮጵያዊ ግደና ጠሲያ ስዲኩካ ኢትዮጵያዊ ግደና ጠርከ ቋንቋ ሲያ ስዲኩካ ጮገራ ታፔጋ እስጋሬ ነማንዳራይ ፈዋና ኤታማንዳራይ ጡማና ፋሮኒ ሰራዊቴ በጣም አለግዳው ባይ ወጥ ይሁደ ኤታማንዳራይ ጡማ እስራኤላዊ ማንዳራይ ፎይስ ሄኩሻ ተቆጣ ሀቺ ቀሚ ነማንዳራይ ፈዋና ኤታማንዳራይ ጡማና ቱይ አሜንጋ ሀጋ ጉባኤያን ተናራ ኦይ ተመነ እቻሹ አሳዮ እጃዙረ ባናሪስ ኤቲዮይቄው ገነ እኮያና ነኦይ ቀጥላዱ ሳይታኮባና የተያዘው በረከት ወደ እኔ ይለቀቃል። የኔ የተያዘው ወደ እነሱ ይሄዳል። አንድ ከባድ ምልክት ይፈጠራል። እችን ከፍ አድርግና እነሱ የያዙት በረከት በሉት ወደ እኔ ሰንጭ ይደረጋል። የኔ ማጣት ወደ እነሱ ሳይወንተናን ከባድ ሚሰጀ ታቆ ገለና